ለዚህ የማይረቡ ሸዓዎች ሐያ ዐላ ኸይሪል ዐመል አዛን በነገራችን ላይ በጣም የሚገርም ጥሪ እኮ ነው። አሁን በቀን 3 ጊዜ 4 ጊዜ ስለ አንድ ጉዳይ ቢነግርህ አትቀየመው? ምን አርግ ነው የምትለኝ? ሰምቼል እንዴ ነግረኸኛል እንዴ ትለዋል። አዛን ግን አትልም። ምክንያቱም ጥሪው ከመጀመሪያ በማስጠንቀቂያ ነው የመጣው። አላሁ አክበር አላሁ አክበር አላሁ አክበር። ይህን ሁሉ ብለህ አሽሃዱ አን ላ ኢላሃ እንዴ አሽሃዱ ስንት ስትል ኑረሃል? አላሁ አክበር ስንት ስትል ኑረሃል ማለት ያለብህ መሆኑን ነው። ከዚያ በኋላ ሐያ ዐላ ሰላህ ይላል። ሩጥ እኮ ነው። ሐያ ማለት እኮ አቅቢል ማለት ነው። ተሎኑ እንደማለት እኮ። የሚገርመው ሐያ ዐላ ሰላህን ሰምቶ ጀሮ ዳባ ልበስ ብሎ የሚቀራ አሁን የሆነ ካድሪ አዛን በሚደረግበት የአንዋር መስጂድ አዛን መቼም ታውቃላችሁ፣ እንዲሁ ንፋሱ እንዲህ ሲወዘውዘው እስከ ቦሌ ነው የሚሰማው። በዚያ አይነት ድምፅ የሆነ ካድሪ አስቸኳይ በአሁን ሰዓት ፒያሳ ትፈለጋላችሁ ቢል የአዲስ አበባ ህዝብ ተገልብጦ አይሄድም? ሐያ ዐላ ሰላህ የአላህ ጥሪ ነው። ሐያ ዐለል ፈላህ ቀጥሎ ደግሞ ሶላት ትፈልጋላችሁ ተሎኑ፣ ፈላህ ትፈልጋለህ ተሎና ነው። ሱብሓነላህ። ዓለም ላይ ያለ የሙስሊሞቹ ጥሪ ሐያ ዐላ ሰላህ ሐያ ዐለል ፈላህ ነው። እነዚህ የማይረቡ ሸዓዎች ሐያ ዐላ ኸይሪል ዐመል ሐያ ዐለል ፈላህ ቀርቶ ሐያ ዐላ ሰላህ ቀርቶ ፈላህና ሰላህ ኸይረል ዐመል አይደለም። ኻሊፍ ትዕረፍ ነው። በምን ልለይ ነገር እኮ ነው። በምን ተለይቼ ልታወቅ? ረሱል ዓለይሂ ሰላቱ ወሰላም ካስተማሩት ኡማውን ዓለምን አንድ ካረገው ኢስላማዊ አስተምሮት መካከል አዛን ነው። የትም ቦታ ሄደህ አዛን ሰማህ፣ እዚያ ሰፈር መሄድ ነው። እዚያ ያንን ጥሪ አቤት ብለው የመጡ ወንድሞችህ ናቸው። ከአፍሪካ ነህ፣ ከአውሮፓ ነህ፣ ከአስያ ነህ ማለት አያስፈልግ። አላየህም? መካ አዛን ሊደረግ ዙሪያውን ብትዞር አቅም ኑሮህ ማዳረስ ብትችል ሁሉም ወደ ካዕባ ይገባል።